ቦርጭን የማጥፋት ቻሌንጅ ቀን 3 ቀጥሏል። በምን በቂ እንቅልፍ ተኛለሁ ቦርጬን እቀንሳለሁ በሚል ቢያንስ ከ7 እስከ 8 ሰዓት በትንሹ በቀን ውስጥ የመተኛት። ለምን በቂ እንቅልፍ ማግኘት አለብኝ ካልከኝ 5 ወሳኝ ምክንያቶችን እነግርሃለሁ። ከዛ በፊት ግን እንደተለመደው ወደ ኮመንት እንሄዳለን። በቂ እንቅልፍ አገኛለሁ ቦርጬን እቀንሳለሁ፣ 7 ሰዓት ተኛለሁ፣ 8 ሰዓት ተኛለሁ እያላችሁ ትጽፋላችሁ። እቅዳችን 1 ሚሊዮን ሰው ጋር መድረስ ነው። 1 ሚሊዮን ሰዎችን ማገዝ ነው። ከስኳር በሽታ፣ ከግፊት፣ ከኩላሊት፣ ከልብ እነኚህን በሽታዎች መቀነስ ነው እቅዳችን። እየተንሰራፉ ያሉ በየቤታችን እየመጡ ያሉትን መቀነስ ነው። የሌለባችሁ ደግሞ መምጣቱ አይቀርምና እንዳይኖርባችሁ ለማድረግ ነው። አሁን ወደ መልሱ ስመጣ የመጀመሪያው ኢንሱሊን ሬዚስታንስን አንደኛው የምንለው ኢንሱሊን ሬዚስታንስን ያመጣል። ኢንሱሊን ሬዚስታንስ ካለ ምን አለ? ቦርጭ አለ ማለት ነው። ሁለተኛው በቂ እንቅልፍ አለማግኘት ጭንቀትን ያመጣል። ሰውነታችን እየተጨነቀን እንዳለ ነው የሚሰማው ማለት ነው። ያኔ ምን ይሆናል? ኮርቲሶል ይመረታል። ኮርቲሶል ሲበዛ ማን አለ? ቦርጭ አለ። ሶስተኛው ደግሞ እንቅልፍ የረሃብ ሆርሞኖች ምንላቸውን እንዲጨምሩ ያደርጋል፣ እነ ሬሊንን ጭምር ማለት ነው። የዛኔ ደግሞ ለጣፋጭ ነገር የሚኖረን ስሜት እየጨመረ ይመጣል። ክብደት ለመቀነስ የምናደርገውን ቻሌንጅ ይገታብናል ማለት ነው። አራተኛው ደግሞ እንቅልፍ ፋት በርን እንዳይሆን ያደርጋል። ለምን? በቂ እንቅልፍ በምንተኛ ጊዜ ግሮዝ ሆርሞን ይመረታል፣ ኢን ዲፕ ስሊፕ ስፔሻሊ። ስለዚህ ያ ግሮዝ ሆርሞን ደግሞ ፋት በርን እንዲሆንና ፕሮቲናችንን ሜንቴን እንዲሆን ስፔሻሊ ጡንቻችሁን ጠብቃችሁ ወይም ደግሞ መቀመጫችሁን ጠብቃችሁ ቦርጫችሁን ብቻ አካባቢ ማውጣት የምትፈልጉ ከሆነ ማለት ነው። እንዲሁም የመጨረሻው ደግሞ አምስተኛው ሌት ስሊፕ ካለ ምን አለ? ሌት ኢቲንግ አለ ማለት ነው። ወይም ደግሞ አምሽተን ምንተኛ ከሆነ አምሽተን መብላታችን አይቀርም ማለት ነው። ለምን? ገና 6 ሰዓት ተኛለህ፣ 7 ሰዓት ተኛለህ፣ 8 ሰዓት ተኛለህ። ለምንድን ነው እንቅልፌን ማጣው ብለህ ስታይ ግን አንድም ጠቃሚ ነገር የለም። ሶሻል ሚዲያ እያየ ነው፣ ቻት እያረክ ነው ምናምን፣ ማይጠቅምህን ነገር እያየ ነው እንቅልፍን እያጣ ያለው። ወዳጅ የሚጠቅም ነገር እንቅልፍን ብተኛ ነው። የማይጠቅምን ነገር ተውና የሚጠቅም ላይ አተኩል። አብረን እስከ ጥግ እንሄዳለን። 1 ሚሊዮን ሰው ነው እቅዳችን። ፎሎ አርጉ፣ ሼር አርጉ፣ ላይክ አርጉ፣ ኮፒ ሊንክ አርጉ። የምትችሉትን በሙሉ ብዙ ሰው እንዲድን አርጉ። እኔ እስከ ጥግ ድረስ ይሄን ሳላሳካ አልቀመጥም። አብረን አለን፣ አብረን እንቀጥላለን።